አዲስ አበባ ውስጥ ያደገ ሀበሻ ወንድና የኮሌጅ ተማሪ አንድ አይነት ጸባይ ነው ያላቸው። የኮሌጅ ተማሪ ስለ ትምህርት በየቀኑ ማውራት አይፈልግም፣ የቤት ስራ አይፈልግም፣ አሳይመንት ምናምን አይፈልግም፣ በቃ ስራውን አይፈልግም። ይሄ ልፋቱን ጀስት የኮሌጅ ላይፍን ማሳለፍ፣ መዝናናት፣ ሳያጠና ፈተና ክፍል ውስጥ ገብቶ ዝም ብሎ ማለፍን ነው የሚፈልገው። የሀበሻ ወንድም እንደዛ መደወል አይፈልግም፣ ቼክ ማድረግ አይፈልግም፣ ዛሬ ብሎሽ እንዴት ነው ማለት አይፈልግም፣ እንገናኝ ብሎሽ ከዛ በኋላ ቀጠሮን ማክበር አይፈልግም፣ ኦር ላንቺ ስጦታ መስጠት አይፈልግም። በቃ ስንፍ ያሉ ሰነፎች ናቸው። እና ይሄ ስንፍናቸው ደግሞ የመጣው ኢትስ አውት ኦፍ ኢንጆይመንቱን ይፈልጉታል። የሆነ ፕሮግራም ሲሆን የሆነ ቅዳሜ ሲሆን ምናምን ነገር ከጓደኞቹ ጋር መዝናናት ሲፈልግ አንቺን ሾው አፍ ለማድረግም ቢሆን ሊያገኝሽ ይፈልጋል ምናምን ነገር። ግን ከዛ በኋላ ያሉትን ከሰኞ እስከ ዓርብ ያሉትን አንቺ ቼክ አያደርግሽም ዞር ብሎ ማለት ነው። በተለይ ይሄ ራሳቸውን ቁልል አድርገው የሚያዩት ውጩ ሰነፍ ናቸው። እና እኔ ትቻቻለሁ። ለእናንተ ግን መልካም እድል።